ሰላም ሰላም፣ እንዴት ናችሁ ቤተሰቦች? ደህና ናችሁ? አበባ ሳይመችም የአበባ ነገር ተው። ያው ንብ አይደለው ንብ እንደመሆነ መጠን አበባ ሳይ ያው መሮጥ ነው ስራዬ ማለት ነው። ለመቅሰም ነው። በተለይ እንደነዚህ ያሉ የሚያምሩ አበባዎች ላይ እሮጣለሁ እንደ ጉድ ማለት ነው። ቤት የሚመጡትን አበባዎችን እየቀሰብኩ ፈጃቸዋለሁ፣ እላቸዋለሁኝ። እና ተምርም አበባ ግን ታምራለች የእውነት። በድምጽ ስለገባው ንፋስ አለ ውጭ ላይ ነው። ትንሽ ንፋስ ድምጽ እንትን ሊለው ይችላል። ይቅርታ ብያለሁ ስለ ድምፁ ነው። እና እንዴት ናችሁ ቤተሰቦች? እና ደግሞ አብዛኛው ጊዜ ስትገቡ ቪዲዮ ስታዩ እንደው የማትረሱት ነገር ልንገራችሁ። 3 ነገር መርሳት የለባችሁም። አንደኛ ላይክ አድርጉ። ብዙ እይታ ኑሮት ለምሳሌ 50 ሰው ቢሆን 50 ሰው ሁሉ ላይክ አያደርግም። ቢያንስ 30 ሰው እንደዛ ነው። እና ላይኩን አትርሱ። ሁለተኛ ነገር ደግሞ ሰብስክራይብ ያው ግድ ነው፣ ዋናው ነው። ከዛ ደግሞ የደወል ምልክቱን ተጫኑ ማለት ነው ውዶችዬ። ሰላም እንዴት ናችሁ ውድ ሰዎች? እንዴት ናችሁ? ሽንኩርት ብዙ ስለማይጋረቦች ትንሽ ሽንኩርት ነው ያደረኩት። ይሄ ደግሞ ዝንጅብል ነው። ይሄ ደግሞ ክርኩብ ነው። አብራችሁ ተከታተሉ። እዚህ ጋር ደግሞ እንደሚታየው ሰላጣ እንከትፋለን ማለት ነው። ይሄ ጅርጅር ይባላል። ይሄ ደግሞ ሂያር ታውቁታላችሁ። እና በጣም የሚያስጠላ ስራ ቢኖር ሰላጣ መክተፍ ነው ማለት ነው። ሰላጣ መክተፍ ከሌሎች ስራ በጣም የሚከብደው ነው። ከባድ ነው አይደለም ስራው፣ ግን በቃ ያስጠላል ትንሽ። እና ይህን እንሰራለን ማለት ነው ዛሬ አብራችሁኝ ሆኖ እና ቤተሰቦቼ ይኸውላችሁ በዚህ መልኩ አውጥቼዋለሁ ማለት ነው። ይህንን አጥቤ ይሄን ይስተካከላል፣ ይወጣል። ይሄ የሚጣል ነው ወደዚህ ያለው ማለት ነው። እና ይሄም እንደዛ ብቻ ብዙ የሚጣሉ ነገሮች አሉ። እነዚህ ጥዬ ከዛ እከትፋለሁ ማለት ነው። ግን ማነው እንደኔ ሰላጣ መክተፍ በጣም የሚያስጠላው እንደኔ ያለ ወይስ አይ እኔ ደስ ብሎኝ ነው የምከትፈው፣ በጣም ወደው ስራ ነው በሉኝ። ይሄንን እርግጠኛ ነኝ አብዛኞቻችሁ አትወዱትም ብዬ ነው የማስበው። አብዛኞቻችሁ ስራው ከባድ ነው ሳይሆን በቃ እንደዚህ ቅጠላ ቅጠሎችን ማውጣት፣ እንደዚህ እነዚህ መለየት ምናምን ይከብዳል። እና እንደዛ እላችኋለሁ። አብራችሁን ቆዩ ውዶች። ለሶስት ሰዎች ሌላ እዚህ ጋር አለ። ሽንኩርት አብሬ ፈጭቼ ቲማቲሙ ጋር አብሬ ፈጭቼ ከዛ ይሄን በመሰለ እሱን እናስገባለን ማለት ነው። ይህንን ይመስላል ቤተሰቦች። በዚህ ነው ማለት ነው። ሌላ ስልሳ ምናምን አንጨምርበትም። እንደዚህ ብቻ ነው ውድ ቤተሰቦች። ይሄ ፋሶሊያውን በዚህ መልኩ ከትፍ ያለ ማለት ነው። በጣም ትልልቅም ትንንሽም አይደለም፣ መካከለኛ እና ይሄን እጨምራለሁ።
በዚህ መልኩ ጨመርኩት ማለት ነው። በዚህ መልኩ በዚህ መልኩ ጨርሻለሁ ማለት ነው። ገና ጀዘር ጨምርበታለሁ። ከበሰለ ደግሞ የሆነ ውሃ ጨምርበታለሁ። አሁን ከዛ ከበሰለ በኋላ ደግሞ አሳያችኋለሁ መጨረሻ ላይ ማለት ነው። አልቋል ማለት ነው። ውድ ቤተሰቦቼ ግን አሁን በዚህ መልኩ ፓስታችን እንኳን ማለት ነው። ማሻአላ ይሄንን ይመስላል ቤተሰቦች። ላይክ ያላረጋችሁ ላይክ አድርጉ። እስካሁን ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። እንወዳችኋለን። ባይ ወዴት ነህ? ወዴት ነህ? ቆይ ጠብቀኝ። መጣሁ። አየሩ ደስ ይላል። በምሽት የኛ ሰፈር ችን ትመስላለች። የኛ ሰፈር ሪያድ እንደዚህ ትላላችሁ። አይበሉኝ። እዚህ ሰፈር ያላችሁ እዚህ ሀበሻ ነሽ ያለሽው? ለምንድን ነው ሰላም ናትኝ? የሮጥሽ የምትገቢው ለምንድን ነው? እዚህ ቤት ያለሽ ማለት ነው። ነይ ውጭ ነግሬሻለሁ። እዚህም ሀበሻ ያለሽ አንቺ ብዙዎች አትይም። ጥጋበኛ ናችሁ ግን እናንተ። እንዴት ነው ዝባላ ስትጥሉ ማለት ነው። እንዴት ነሽ ስላት ማለት ነው። እፍ በተለያለ ኧረ ተይ ምን ነው እኔ እኮ ሰላም ነው ያልኩሽ እባክሽ ብዬ ከዛ ሄደች ትላቻለሁ። መሰላሉ ላይ ስሰቀም ወይ ኧረ እንዳልወድቅ እናንተን አሳያለሁ ብዬ ለማንኛውም የቸካላዋ ኦርፋ እዚህ ጋር ናት። ኧረ ደግሞ እንዳትሰማኝ እንዳትለኝ። ለማንኛውም ትመስላለች ሪያድ፣ የሰፈር ሪያድ ሞቅ ደመቅ ብላ በማታ መቅረብ ላይ ማለት ነው።